ወደቄ ብነሳ በአቡዬ ግቢ ወደቄ ብነሳ አካላቴ ሁሉ ፈውስ ይዞ ተነሳ አማን በአማን አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን። በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና መታሰቢያህን የሚያደርግ በአማላጅነት የሚታመን ሰው ንስሐ ሳይገባ በድንገት ቢሞት ሰላም ወድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በቅድሚያ ኦርቶዶክሳውያን እንኳን ለአቡነ ገብረ መንፈስ ቅዱስ የረፍታቸው መታሰቢያ በዓል አደረሳችሁ ማለት እወዳለሁ። ቀጥሎ በዛሬው መረጃ በጣም አጓጊና አስተማሪ ሳቢ የሆኑ ቪዲዮዎችን ይዤ መጥቻለሁ። የመጀመሪያው በምድረ ከብድ በዝቋላ የተፈጠረው ነገር ምንድነው የተፈጠረው የሚለውን በዝርዝር ነግራችኋለሁ። ቪዲዮዎችን ወደ እናንተ አደርሳለሁ። ሌላኛው መጋቢት 5 ቀን ለምን ይከበራል? የሚከበርበት ምክንያት ምንድነው የሚለውን ባጭሩ ወደ እናንተ አደርሳለሁ። ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ደግሞ ላይክ ማድረግን አትርሱ። ወደ መረጃው ወስዳችኋለሁ። አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን። በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል አሉ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦኝ ነበር። ስለዚህ በፍጹም አይሆንም አለ። ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ጦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አላቸው። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰን። ቅዱሳን እርስ በርስ ይተሳሰባሉ። እኛ ልጆቻቸው ምን ሆነን ነው ታዲያ እንደተዘራብን እርስ በርስ የማንተሳሰቡ? በቤተ ክርስቲያናችን ታሪክ መሰረት በየዓመቱ መጋቢት 5 ቀን ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ የሆነውንና የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ቅዳሜ ለእሑድ አጥቢያ መጋቢት 5 ሌሊት 7 ሰዓት ሲሆን ከሰማይ የነጎድጓድ ድምፅ ተሰማ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መጣ። በጌታ መውረድ ምድር ራደች፣ ተራሮች ኮረብቶች ተናወጡ፣ ብርቱ ጩኸት ሆነ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወዳጄ ሰላም ላንተ ይሁን እያለ ፊት ለፊት አናገረው። የተጋድሎውን ዋጋ ዓለምን ጥሎ የመነነበትን ገንዘብን ሁሉ ጥሎ የተከተለ የሚያገኘውን ዋጋ ሰጠው። የማያልፍ የማይቋረጥ ቃል ኪዳን አደረገ። የጻድቃን መታሰቢያ ለዘላለም ይኖራል ተብሏልና ለዘላለም ስሙን እየጠሩ ምልጃውን የሚጠባበቁ የአባታችንን ጸሎት በእምነት የተቀበሉ ሁሉ ቃል ኪዳኑ እንዲደርሳቸው በምድር ከመረጠው ምድራዊ መልአክ ርዕሰ አበው ከሆነ ከአባታችን ጋር ቃል ኪዳንን አደረገ።
መታሰቢያህን የሚያደርግ በአማላጅነት የሚታመን ሰው ንስሐ ሳይገባ በድንገት ቢሞት እምርልሃለሁ። እናትና አባቱ ሞተው ወደ ሲኦል ከወረዱ በኋላ ከሲኦል አውጥቼ ወደ ርስትህ እንድታስገባቸው ላንተ ሰጥሃለሁ። ልጅ ባይኖረው ልጅን እሰጥልሃለሁ። ዘሩንም ቆጥሬ እስከ 15 ትውልድ ድረስ እምርልሃለሁ። በተጋድሎ የተቀደሱ ገዳማትህን ደብረ ዝቋላንና ምድረ ከብድን የተሳለመ ወንዱ እንደ 40 ቀን ሴቷ እንደ 80 ቀን ሕፃናት ንጹሃን ይሆናሉ፣ እንደ መጥምቀ መለኮት ቅዱስ ዮሐንስና እንደ ወንጌላዊ ቅዱስ ዮሐንስ ይሆናሉ ብሎ ጌታችን ቃል የገባላቸው እግዚአብሔር ከእናታቸው ማህፀን መርጧቸው በዚህች ዓለም 562 ዓመት ሲኖሩ እህል ውሃ ያልቀመሱ ልብስ ያለበሱ 60 አናብስትና 60 አናምርት የሚያጅቧቸው ሰማያዊ ህብስትና ሰማያዊ ጽዋን በማየት ብቻ ይጠግቡ የነበሩ ሰውነታቸው በፀጉር የተሸፈነላቸው ስለኛ ስለ ኢትዮጵያውያን ለመቶ ዓመታት በዝቋላ ባህር ውስጥ ገብተው የጸለዩና ጌታችን የኢትዮጵያን ሕዝብ አስራት አድርጌ ሰጠው ብሎ ቃል የገባላቸው በመባረቅት ላይ ተሹመው 7ቱ ሊቃነ መላእክት እየተራዷቸው ብዙ አጋንንትን ከሀገራችን ያጠፉ ታላቁ አባት ኮከበ ገዳም ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ ዛሬ መጋቢት 5 ቀን ያረፉበት ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ ጸሎት ይማረን ይቆየን። አስቀር የኢትዮጵያን ሕዝብ በሙሉ እንዴት ተመርለኝ ነው ጠይቀህ አሉት። ወዳጄ ገብረ መንፈስ ቅዱስ አላቸው፣ መላ ኢትዮጵያን ምሬልሃለሁኝ፣ መላ ኢትዮጵያ ምሬልሃለሁኝ፣ ሀገሪቱንም አስራት አድርጌ እንደ እናቴ እንደ ድንግል ማርያም ሰጥቻለሁኝ። እንግዲህ እንደተከታተላችሁት መጋቢት 5 ቀን ለምን ይከበራል የሚለውን በደንብ እንደተማራችሁ እንደተገነዘባችሁ እርግጠኛ ነኝ። እንግዲህ መጋቢት 5 ቀን አቡነ ገብረ መንፈስ ቅዱስ ያረፉበት የረፍታቸው መታሰቢያ ነው። እንግዲህ እንደተማራችሁት እርግጠኛ ነኝ። ሌላኛው በምድረ ዝቋላ በምድረ ከብድ በዝቋላ እንግዲህ እንዲህ ደስ የሚያሰኝ በዓል አሳልፈዋል ማለት ነው። ለሚቀጥለው ዓመት እግዚአብሔር አምላክ ሀገራችንን ሰላም አድርጎ ይህንን የምናየውን የምንሰማውን ክፉ ነገር ሁሉ አርቆ በሰላም ለሚመጣው ዓመት ያድርሰን ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ይቆየን።